እዚህ ጋር አብርሃም እስከሚጨነቅ ድረስ መጠበቅ የለባትም። ትላንትናው ማታውኑ ያወሩ መንገር ነበረባት። እንግዲህ ዛሬ በጣም የሚገርም ነገር እየተወራ ነው። በጣም ብዙ መረጃዎች እየወጡ ነው። አብርሃምም በጣም ልብ የሚነካ ማርያምን እንደዛሬ ልቤን ነክቶት አያውቅም። አብርሃም ማርያምን ነው የምላችሁ። አብርሃም በመሃል በጣም እየተጎዳ ያለው ሰው አብርሃም ነው። በዚህም በዛም ሴራ እየተሴረበት ነው ያለው ቤተሰብ እግዚአብሔርን ነው የምላችሁ። በጣም ሴራ እየተሴረበት ነው ያለው እና አብርሃምን እግዚአብሔር ይጠብቀው ነው በመጀመሪያ ደረጃ የምለው። እግዚአብሔርን በጣም አብርሃም ማለት በጣም ቅን ሰው ነው። ቅን ታውቃላችሁ፣ ቅን ሰው ነው እና አሁን እሱ ላይ ሴራ ምን እየተሰራበት እንደሆነ ያወቀም አይደለም ቤተሰብ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሰምታችኋል። ኤፍሬም እና ወንድሙ አብረው መጥተው ብዙ ነገሮችን እየተናገሩ ነበረ። እንግዲህ እኛ አንፋታትም ሄርሜላን ብለዋል። ኤፍሬምና የኤፍሬም ጓደኞች እነ ሩታ ሄርሜላን አንፋታትም፣ ይሄ ሁሉ ነገር ተፈጽሞ 8 ቀን ሙሉ ሳትታገድ ታግቻለሁ ብላ የት እንደነበረች መናገር አለባት ብለው በጣም ክስ ሁሉ እንደሚመሰርቱ ነው የተናገሩ ያሉት ማለት ነው ቤተሰብ። እንግዲህ ውዶቼ ሄርሜላ የት ነበረች? ሄርሜላ ምን ውስጥ ነበረች? ሄርሜላ ቀለበቷን የት አደረገችው? ማን ወሰደው? የሚለውን ነገር እንግዲህ ቤተሰብ ሁላችንም እዚህ ጋር እናወራለን ማለት ነው። በመጀመሪያ ደረጃ ቤተሰብ ሄርሜላ የት እንደሄደች ምን እንዳደረገች አሁን በአሁን ሰዓት መናገር ፈርታ ነው። ገብቷችኋል? ግን ምን መሰላችሁ እዚህ ጋር አብርሃም እስከሚጨነቅ ድረስ መጠበቅ የለባትም። ትላንትናው ማታውኑ ያወሩ መንገር ነበረባት። እንግዲህ ቅድም አይታችኋል። አብርሃም በሚያሳዝን ሙዚቃ ከሄርሜላ ላይ የሆነ ነገር በቃ እሷን ከሱ እንደሚወስዱት እንደሚለጥሉት ነው እየተናገረ ያለው ሙዚቃው ራሱ ማለት ነው። እና በጣም ነው ውስጤን የበላኝ ዛሬ። ማን የነካሽ የኔ አበባ? ምንድነው የሆንሽው? ምንድነው ያደረጉብኝ የኔን አበባ ምናምን? በጣም የሚያሳዝን እንትን ነው። ገብቷቸዋል። አሁን እነ ኤፍሬም ምን መሰላችሁ ያሰባችሁ? እኔ ቅድም ስናገር አንዳንዶቻችሁ ምንም አልገባችሁም ብላችሁ ነው ኮሜንት ምጽፉት። እኔ ያልኩት ነገር ምንድነው? እነ ኤፍሬም የሄርሜላን ስም ለማስጠፋት ከፍቅረኛዋ ጋር ነበረች ያሉ እያሶሩ ነው። አሁንም ቅድምም ደግሞታል። ከማን ጋር እንደነበረች መናገር አለባት እያለ ነው እንግዲህ ኤፍሬም። አሁንም እኮ የተናገረን ያለው ኤፍሬም ነው እንግዲህ ይሄን ነገር ሴራ እያደረገ ያለው። እናንተ አልገባችሁም? ገብቷችኋል? ሄርሜላና አብርሽን ለማጣላት ከፍቅረኛዋ ጋር ነበረች ነው እያለ ያለው። አሁንም ብሏል። አሁንም እያለን ያለው አይገባችሁም እናንተ? እና ሄርሜላ አሁንም የሆነ ግዳጅ ነገር አለባት። የሆነችው ነገር አለ። ኤፍሬም እና ሩታ ናቸው ቀለበቷን ያወጡት ካላችሁ እነሱ ራሳቸው አላወጡትም። ልንገራችሁ፣ ድንገት ከሆነ እንኳን እኔ በራሴ ሳስበው አስተያየት ተሰጥበት ድንገት እነ ኤፍሬም ለሌላ ሰው ብር ከፍለው በሲስተም ነው ሁሉ ነገር። ዝም ብሎ ፍለፊት አይሰራም። የሆነ ስራ ሲሰራ ሁሉ ነገር በሲስተም ነው የሚሰሩት። ገብቷቸዋል? በሲስተም ነው የሚሰራው። ከፈለገ ኤፍሬም ሌላ ሰው ሰጥቶ ለአጋቾች ወይ ለአንድ ሰው ለሚያስፈራራ ሰው ብር ሰጥቶ ቀለበቷን ማውጡ የሆነ ነገሮችን ውሰዱ፣ አስፈራሯት፣ ከአብርሃም ጋር እንዳትሆን እንዲንዶቹ አስጠንቅቋት ብለው ይናገራሉ። ከዛ የነ ኤፍሬም ነገር ይደፈናል ማለት ነው። ገብቷቸዋል? እነ ኤፍሬም በእጃቸው የሄርሜላን ቀለበት አያወጡትም። ነገም ተነጎዳም ልንገራችሁ በሲስተም በሌላ ሰው አርጎ ሊያስወጡት ይችላሉ፣ ሊወስዱት ይችላሉ እንጂ እነ ኤፍሬም በእጃቸው አንድ ነገር ሄርሜላ የነኳት ነገር የለም። ሁሉም በውስጥ ለውስጥ ነው የጨረሱት። እነሱ ከጨረሱ ማለት ነው። እንግዲህ ኤፍሬም በአሁን ሰዓት እኛ ምንም ነገር ያደረግነው ነገር የለም። እኛ ወደ ክስ እንሄዳለን። እነ ፈረንጁም ሁሉም እኛ ወደ ክስ እንሄዳለን። ለምን ያለ አግባብ ነው ስም የጠፋው። የሩታም ስም ሩታ እንድትታሰር ፈልገው ነው። ሩታን ስለማይወዷት ልጁን ለመውሰድ ስለፈለጉ ነው እንጂ ምንም የኛ ግሩፖች ሄርሜላን አላገትናትም። ሄርሜላ በራሷ የሄደችበት ሰው አለ ብሎ ነው ያወሩ ያሉ ማለት ነው። እንግዲህ አብርሃም ልጁን
እንደዛ ከሆነ ደግሞ አብርሃም ልጁን እያየ ነው። ለምን ልጁን መውሰድ የሚፈልገው? ልጁን እያየ ነው። ሄርሜላ ሩታ ፈቅዳለታለች፣ ልጁን እንደፈለገ እንዲያይ ፈቅዳለታለች። ሌላ ለምንድን ነው አብርሃም ሩታ ላይ ሴራ ያስራል ብላችሁ ያሰባችሁ ካላችሁ ኤፍሬም አብርሽ ለሩታ ሙስታሂል ሴራ አይደለም እንቅፋት እንዲመታት አይፈልግም። ልንገራችሁ አብርሃም ሩታን የሚጠላ ይመስላችኋል እንዴ? ኔቨር አይጠላትም። እንቅፋት አልኳችሁ እኮ እንቅፋት እንዲመታት አይፈልግም። የፈለገ ከውስጡ የሆነ ነገር ይሄ ነገሩ ምናምን እንጂ በሩታ የሆነ ነገር ቢመጣ አይደራደርም። ልንገራችሁ ይሄን ጭንቅላታችሁ ላይ ያስቀምጣችሁ። ስለዚህ ሩታን አብርሃም ምንም ሴራ አያሴርባትም። ገብቷችኋል? ስለዚህ ምንም ከሰሱም አልከሰሱም አብርሃም ምንም የሆነ ነገር የለም። ቤተሰብ ምንም እሱ አብርሃም ነው እየተንገላታ ያለው በሁሉም ነገር አብርሃም ነው እየተጨነቀ ያለው በሩታም ሆነ በኤፍሬም ሆነ በሄርሜላም ሆነ አብርሃም ነው አሁን እዚህ ላይ በጣም የሚያሳዝን ነገር እየተፈጠረ ያለው። እንግዲህ ቤተሰብ ሁሉንም ነገር እየዋለ እያደረ እውነታው ይወጣል። አሁን ሁሉ እውነታ ያለው ማንጋ ነው? ሄርሜላ ጋ ነው። ሄርሜላ የት እንደነበረች ለአብርሃም መናገር አለባት። ነገም ተነጎዳም ዛሬም ተናግራ እውነቱ ሐቁ መውጣት አለበት። የሩታም ሐቅ መውጣት አለበት። የኔ ኤፍሬምም የአብርሽም የሁሉም ሐቀኛ ነን ካሉ ሄርሜላን እንግዲህ ሄርሜላ እውነቱ ማውጣት አለባት። ሐቃቸው የሁሉም ሐቅ እንዲወጣ ማለት ነው። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለኤፍሬምም ለሁሉም እንዲደርስ አድርጉልኝ። በተረፈ ጸጉሬ እንዴት ነው? አስተያየት ስጡን። ስለ ጸጉሬ መናገር አለባችሁ። ይሄን የመሰለ ጸጉር፣ ይሄን የመሰለ ፊት፣ እኔ ፍቅር እንዴት እንደምታምሪ እኮ ኦ ማይ ጋድ። ባይ ባይ።